አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላማችሁን ያብዛላችሁ። የሚመስጡ ጉዳዮችን በስፖርት፣ በታሪክ፣ በማህበራዊ ጉዳይ፣ በኪነ ጥበብ ይዘንላችሁ መጥተናል። የትም እንዳትሄዱ። ገነነ ሊብሮ ነኝ በአሻም ቲቪ። አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ፈገግታ ይለያችሁ። ኩርፊያ ምን አባቱ ገደል ይግባ። መኮራረፍ ጥሩ አይደለም። ፈገግ ብላችሁ ከኔም ጋር መቆየት ያለባችሁ። ባለፈው ጊዜ ስለ መኩሪያ ተጫወተን ነበር አይደል? መኩሪያ ህዝባዊ አንበሳ፣ ህዝብ ፍቅር ውስጥ ያለ እንደሌላው አንበሳ አይደለም። ስለሱ ተጫወተን ነበር። አንዳንድ ነገሮችም እንደው ካለፈው ሳምንት ነው ይላል ለማነሳሳት የኢትዮጵያ ባንዲራ ቆሞ ያወርድ ነበር። አየር መንገድ ነው ብዙ ይሰራው። በጣም ብዙ ቱሪስቶች እሱ ጋር ፈልገው ይመጡ ነበር። ሜታግራም እንዳያችሁ ደግሞ በሱ ነበር የሚጠቀመው ማለት ነው። በአርማነትም በማስተዋወቅም ማለት ነው። በጣም ትልቅ ስራ ሰርቷል። ካንቲባ ዘውዴ ገብረሕይወትን በጣም በሱ ተጠቅሞበታል። እና አሁንም ካንቲባው እንዲያስቡልን የምንፈልገው አንድ ሐውልት ያስፈልገዋል ብለን ነበር። ይህንም ተጫወተናል። ስለ ልጆቹ መውርችላችሁ ነበር። ስለ መኩሪያ ሳይሆን ስለ አሳዳጊ ስለ ገብሬ ልጆች ማለት ነው። የገብሬ ልጆች 8ቱም እዛው አንበሳው ጎን ነው የተወለዱት። አንበሳው ባለበት ነው የተወለዱት። 8ቱም ጸጉራቸው ቀይ ነው። አንበሳውን ቀለም ነው የሚመስሉት። ያው እናትየው እርጉዞና በምታየው ነገር ይወሰናል ይባል የለም። ብቻ የሕክምና ሰዎች የጥናት ሰዎች ስለተፈጥሮ የሚያጠኑ እነሱ ማለት ይችላሉ። እና ደግሞ 18 ዋንጫ ማግኘቱን ነግሬያቸዋለሁ አይደል? እዚህ ፕሪሚየር ሊግ እንኳን ዋንጫ ያላገኙም እንዳሉ አጫዎቻቸዋለሁ ማለት ነው። እንግዲህ ካቋረጥበት ነው የምንቀጥለው ማለት ነው። ዛሬ ወደዛ እንሄዳለን ማለት ነው። መስከረም 14 ገብሬ ጉዶ ነው ነበር። በትንሽ ህይወቱን ያተረፈለት እኮ መኩሪያ ነው። ህይወቱን ያተረፈለት መኩሪያ ነው። ያው እንደምታውቁት እኮ ያኔ የሀፓ አድማ ጠርቶ ነበር። አድማ ሰራተኛ አድማ፣ ባንክ፣ አየር መንገድ፣ ሰራተኛ ማህበር ምናምን በቃ ደርግን በቃ ነቅንቆ ይዞት ነበር። እና በዋናነት ያስቸገረው ደግሞ እንግዲህ ዓለም አቀፍ በረራ እንደዛ ያለው የአየር መንገድ ሰራተኞች በቃ አድማ ሊመቱ የስራ ማቋረጥ ነበር። ውረድ ህዝባዊ መንግስት ይቋቋም ብለው ነበር። ሰራተኞቹ በቃ እንደዛ አድርገው ነበር። እና በቃ ያንን አድማ ለመበታተን እዛ መገኘት ነበረበት። እና መኩሪያ ደግሞ እዛ እንደሚሰራ ተነጋግረናል። አየር መንገድ ነው የሚሰራው። ጠዋት ይገባል፣ ከሰዓት ይወጣል። ልክ ከሰራተኛ እኩል ማለት ነው። አየር መንገዱ በእርግጥ ደሞዝም ከፍሎት አያውቅም። እኔ ግን በአየር መንገድ ቀይ ብሎ የሚለኝ አንድ ቀን እንኳን ትኬት ሰጥቶ እዚህ ጋር ሀገር ሄደን አይሉትም፣ አሜሪካ ምናምን ሄደን አይሉትም። መኩሪያን እንደዚህ ሳይሆን እንትን አደረገ እና እዛ ነው የሚውለው። የዛን ቀን ግን በጣም አስቸገረ ለገብሬ። በቃ ለመንከስ ለመቧጠጥ በቃ እንትኑ ተለየ። ሰለሞን የሚባል ሰው ነበር ደግሞ ይሄን የነገረኝ። እሱም በጣም ይቀራረባል። እዛው አየር መንገድ ነው የሚሰራው። እና እሱንም በቃ እዛ ጋር እንዳይደርስ አደረገ። በቃ በፊቱ አውሬነት ተነስቶበት ነበር። ልክ ሲያለማምደው ገብሬ በልጅነቱ ሲያለማምደው በጣም ካስቸገረ ገደለው ተብሎ ነበር። ያኔ ቢያገኙ ይገለው ነበር። ልጅ እያለ የአውሬነት ባህሪው እንትን ብሎ አላምድ ብሎ ሰው ላይ አደጋ የሚያደርስ ከሆነ መሳሪያ ተሰጥቶታል፣ ገደለው ተብሎ ነበር። በልጅነቱ እንደዛ ነበር። በቃ ትንሽ ሲሞካክር በቃ ሊገል ይፈልግ ነበር። ያኔ መግደል ይችል ነበር፣ ደግሞ መግደልም አለበት። ብዙም አልተቀራረሙ። አሁን ግን በቃ ቤተሰብ ሆነዋል። በቃ መኩሪያ ማለት ለገብሬ በጣም ትልቅ ቦታ ደረሰው ማለት ነው። በነገራችን ላይ ገብሬ 50 አለቃ ነው። 50 አለቃ ገብሬ ግን 50 አለቃ ገብሬ የሚባለው 50 አለቃ መኩሪያ ነው የሚባለው። ገብሬ አልተማረም። አንበሳው ባሳየው ብቃት ነው ገብሬ 50 አለቃ የሆነው። በዚህ የተነሳ ነው እንግዲህ እሱን ማድረግ ያገኙት። ስለዚህ ብዙ ሰዎች ምን ያሉ 50 አለቃ መኩሪያ ነው የሚሉት። በእንደዛ ባደረጉ ነው ጥሩትና አሁን ቤተሰብ ስለሆኑ ብዙ ነገር ስለሆኑ እንግዲህ የትልቅ ዓለም ትልልቅ አፍሪካ መሪዎችን በዓለም ትልልቅ ሰዎችን መኩሪያን ለማየት መጥቶ ገብሬን ተዋውቋል። ሰዓት ሽልማት ብዙ ነገር ሁሉ አድርገውለታል ለገብሬ። የገብሬ ፕሮፋይል ውጭ ሀገር ሁሉ ተሰርቷል። ግን እዚህ ሀገር ብዙ እንትን አላለም እና አሁን እንደ ቤተሰብ ሆነዋል። ስለዚህ ይሄን መግደል አይችልም። ምንድን ነው ያደረገው? በቃ እንደምንም ታገለና ወደ ሕክምና ቦታ ላይ ወስዶ ፈለገ። ወስዶት እኮ አቅም ወደ ሕክምና ቦታ እንደውም እኮ በጥይት ተመቷል። 1953 ግር ጊዜ እጁ አለበት ተብሎ እጁ አለበት ያንበሳ እጅ ነው እግር ነው አለበት የሚባለው። እናንተ እንትን አድርጉት ግን አለበት ተብሎ አሁን ጥላውን ገሰሰ ተይዞ የለ ውታ ያስከፋ ምናምን እያለ ክብር ዘበኛ እኮ ሙዚቃ ክፍሉ ነጥላው ነብዙርሽ ምናምን ከፍ ያደረገው ወደ ህዝቡ የገባው እኮ መፈንቅለ መንግስት ለማድረግ ነው። መኩሪያም ወደ ህዝቡ ገባ። ስለዚህ ክብር ዘበኛ ህዝብ ውስጥ ገባ።
በዚህ የተነሳ እኮ ነው እንግዲህ በመፈንቅለ መንግስት ገብሬ የሚለቀቀው 6 ኪሎ ጋር 4 ኪሎ ጋር መጥቶ በጥይት መጡት። እስከ ዕለት ህይወቱ ድረስ እኮ ጥይቱ አልወጣችም። እቺን የጥይት ነገር ሌላ ጊዜ ማጫወታቸዋለሁ። ማን ደፍሮ ያወጣ? ከዛ ማንም ደፍሮ ያወጣት። ለዛ አንከስ ትንሽ አንከስ ነገር ይላል ሲሄድ ከዛ በኋላ ማለት ነው። እና ገብሬና አንበሳው በጣም የታሳሰሩ ናቸውና ወደ ሕክምና ቦታ በቃ ይዘውት ሄደ። ትልቅ እንግዳ እኮ ይመጣል ማለት ትልቅ ሰዎች ይመጣሉ። እዛ ገብሬ መጠበቅ አለበት። የሚመጡትን እንግዶች አንድ ላይ ሆኖ ነው ፎቶ ይነሳሉ። ከአንበሳው ጋር ብዙ ነገር ያደርጋሉ። ከዛ በግል ነው ፎቶ ቱሪስቶች የሚነሱት ማለት ነው። እና በጣም አስቸገረው። በቃ ይዞት ሄደ። ምክንያቱም እዚህ ላይ አደጋ ላይ ያደርሳል፣ ሰው ሊፈጅ ይችላል። እዛ አካባቢ ወደ ሆስፒታል ይዞት ሄደው ወደ ሆስፒታል ከመሄዱ በፊት ወደ ቤት ወሰደው። ቤት 3ኛ ሻለቃ አይደል? የቤት ቁጥር ልንገራችሁ እንዴ? 3ኛ ሻለቃ ነው። እዛ እኮ ነው ከገብሬ ጋር ያንን ሁሉ ከልጅነቱ እስከ እንትን እዛ ነው እንትን ያደረገና ልክ እዛ ሲደርስ ከመኪና ወረደና በቃ እንደ ቤቱ መተሻሸት ምናምን ነገር ትንችና ከዛ ለሹፌሩ ነገረውና ልጅ ነው ሲል ሞቼ ቀኛለሁ አለ። አልወጣም ማለት በቃ እንደ ቤቱ አውሬ ሆነ። በጣም ተናደደ ገብሬ። በቃ በዱላ መታው። ከዛ በኋላ ይሄ በሆነ ልክ እነሱ በወጡ በአንድ ሰዓት ውስጥ ኮማንዶስ ገቡ። ወታደሮች አየር መንገድ በቃ ወደ 30 ሰው ነው የሞተዋል። በቃ የቆሰለው ነው ማለት ነው። ግን መንግስት ደግሞ 7 ሰው ነው የሞተው ይላል። ፍስሐ ደስታ ሌተና ኮሎኔል ፍስሐ ደስታ መጽሐፋቸውም ላይ ገልጿል። 7 ሰው ነው የሚሉት። አንዳንዴ በመንግስትና በህዝብ መካከል ይሄ እዚህ ቁጥር ይላል። ግን ወደ 30 ሰው ነው የሞተው። እናንተ ይሄን ያህል ብሉ ቤተሰቦች ታውቃላችሁ የሞተው። የቆሰሉ ደግሞ ብዙ። በቃ ኮማንዶስ ገብተው በቃ እዛች ገብሬ የነበረበት ቦታ ነው የሞቱት። አያችሁ አንበሳው አደጋ ቀድሞ ያሸታል። አንበሳ ቀድሞ ያሸታል አደጋ። በዛ የተነሳ የተረፈው። በነገራችን ላይ የሚያሳዝን ዝሆን ነው። ግን አደጋ ማሽተት አይችልም እና በቃ ሁሌ አደጋ ሊወድቃል እና ሁሌ ዝሆን ጥርስ እኮ የሚሸጠው በቃ አደጋ ቀድሞ እንደ አንበሳ አያውቅም። አንበሳ እኮ እንደዚህ አይነት ነገር ነው ያውቃል። ደግሞ ሚነክስም ያውቃል አሉ ንጉሶች። ብዙ ጊዜ አንበሳ ከጎናቸው አላያቸው ሁሉን ነገር ያውቃሉ። ጣሊያን እኮ የገባ ጊዜ እዛ ቤተ መንግስት የነበሩትን አንበሶች ገለዋል አሉ። በቃ እኛንም ያስወጣል ብሎ ማለት ነው። አጼ ምኒልክና አጼ ዮሐንስ አጼ ቴዎድሮስ አልነበሩ ተጣልተው ብሎ ከዛ በኋላ ወሎ ውስጥ ነው ወርቅ ያደረጉት። አማካይ ቦታ ተለክቶ ማለት ነው። አው ታረቁ። በቃ አንድ ድራርስ ምናምን ተብሎ ሁለቱም ሄዱ። አጼ ምኒልክም ወደ ሸዋ፣ አጼ ዮሐንስም ወደ ትግራይ። አጼ ዮሐንስ አንበሳ ነበራቸው። ሞቼ እገኛለሁ አልሄድም ማለት በቃ ቢሉት ቢሰሩት በቃ ቢቀጠቅጡት በፍጹም አልነሳም። በኋላ ላጭ ሆነ ተነገራቸው። ምን እናድርገዋል በቃ ተውት ምናምን እንግዲህ በቃ ተውታል። ልክ እነሱ እንደሄዱ ተነስቶ ላሽ ብሎ ሄደ ወደ አጼ ምኒልክ። አያቸው አጼ ምኒልክ እንደሚነግሱ አውቋል ማለት ነው። አንበሳ እንደዚህ ነው። ጳውሎስ ስለ አጼ ምኒልክ የጻፈው መጽሐፍ ላይ ታገኙታላችሁ ይህን ታሪክ ማለት ነው። እና አንበሳ እንደዚህ ነው እና ያውቃል ቀድሞ አደጋውንም ያውቃል ምኑንም ያውቃል ማለት ነው። አንድ ጊዜ ሸዋን ግዛው የኢትዮጵያ ብሔራዊ ቡድን ተጫዋች የነበረው ሸዋን ግዛው ሲነግረኝ ከጓደኛው ጋር አደን ሄደው ነበርና ያው በግሩፕ ነው አደን እና ተኩሶ አንበሳ አቁስሎታል መሰለኝ። አቁስሎታል ስቶታል አይታወቅም። እና ማታ ተኝቷል። ድንኳን ወደ 20 ምናምን ሰው ነው ለአደን ነው የወጡት ማለት ነው። ተኝተው ከ20 ሰው መሀል ያንን ሰው የመርጠው ወሰዱት አንበሶች። መቀላጥ አድርገው ይዞት ሄዱ። ይህ ሰውዬ ነው እንትን ተብሎ ማለት ነው። ያው የበለጠ ማብራሪያ ሸዋን ግዛው አሜሪካ ሀገር አለ ይነግራቸዋል ማለት ነው። ሰላም በሉት በዛው ሸዋን ግዛው እግዚአብሔር ነው ያተረፈው። እሱ አልተኮሰም ማለት ነው። እና ከዛ መጥቶ ነው እንግዲህ ብሔራዊ ቡድን የሚጫወት ነበር። በቅርብ ጊዜ መርካቶ አንድ ሰው የነገሩኝ ነገር ነበር። ስለ አንበሳ እንዲሁ ዝም ብለን ስናወራ እዚህ ተክለ ሃይማኖት አካባቢ የባህል ዕቃ ምናምን የአንበሳ ቆዳ ምናምን ቢሸጡ አሉ። ሰውየው ሰው ቀጥረው አዳኞችን ቀጥረው ነው አንበሶችን ነብር ምናምን አስገድሉ ቆዳው የሚያመጡት እና ወደ 4-5 ዓመት እኮ ሄደው አቁም ሰውየው አሉ። ብዙ ጊዜ አዳኞቹ ነው የሚሄዱት ገለው ቆዳውን ይዘው ይመጣሉ። እና በኋላ አንድ ቀን እንዴ ስራው እንዴት ነው ምናምን ብለው ሄዱ። የዛን ቀን በቃ ተንጋግተው ነው የመጡት። አንድ አንበሳ እየተተኮሰበት መጥቶ አንቆ ገደላቸው። ይሄ ሰውዬ ነው ቆዳ ለመሸጥ ብሎ እኛ የሚያስገድለን ብለው ይሄን ታሪክ ነግሮኛል ማለት ነው። ዞሮ ዞሮ እንግዲህ ያው ከመኩሪያ ጋር የተያዘ አይደለም ቅድም ያነሳነው እንደዚህ አይነት ነገር እኮ ነው። ያው ቅድም እንዳልኳችሁ ገብሬን ህይወቱን አትርፎታል።
ቡሶ እንዴ ሰው አንበሳ እንደው ቢገለውስ ገብሬን ይላሉ። ገብሬ አንበሳው እንደዚህ ያደርገው ባለፈው የዛሬ 1 ዓመት ነው 2 ዓመት ታስታውሳላችሁ አይደል? 6 ኪሎ አሳዳጊውን እኮ ገሎታል። አንበሳ አሳዳጊውን ገሎታል። ብዙ ቦታ እንደዚህ አሳዳጊዎቻቸውን ይገላሉ። መኩሪያ ቢያገኝ በቴስታ ነበር የሚለው። እንዴት አንተ አሳዳጊ እንትን ግን በቴስታ ነው አንበሳ እንዴት እንደሆነ አላውቅም። በጣም እንትን ያደርገው ነበር። መኩሪያ እኮ ህዝባዊን በቃ ከህዝብ ጋር ለህዝብ ይኖር በቃ ህዝብን እንትን የሚያደርግ አንበሳ ነው እንጂ እንደ 6 ኪሎ እንደሰራው አይደለም። በቃ በሌላ ቦታ በነገራችን ላይ አዲስ አበባ ያሉት ቤተ ቤትም ያሉት አንበሶች ታስረዋል፣ አይወጡም። መኩሪያ ግን ከህዝብ ጋር ብዙ እንትን ያደረገ ነው። አሳዳጊው እንግዲህ ገብሬ በጣም የለመደ ነው። በነገራችን ላይ ገብሬ እኮ ኮንትሮባንዲስት ነው። ኮንትሮባንድ ይሰራል እኮ በአንበሳ ገብሬ። ኮንትሮባንድ ስንት ኮንትሮባንድ ሰርቷል። ግን ኮንትሮባንድ ስላችሁ የኮንትሮባንድ ንግድ አይደለም፣ ሌላ ኮንትሮባንድ ነው የሚሰራው። አዲስ አበባ 1997 ምናምን አካባቢ ምንም ከሰልና እንጨት እንዳይገባ ተብሏል። ምንም አንድ ከሰል ምናምን እንዳይገባ ተብሏል። ዙሪያው እንደዚህ በቃ ፍተሻው ምናምን ደና ዱራዊት በቃ በከፍተኛ ሁኔታ ነው በቃ ጥበቃው ምናምን ኬላ ተሰርቶ ማንም ሰው አይገባም። እና አንዳንድ ጊዜ ገብሬ አንበሳውን ይወስዷል ወደ ጫካ ለማናፈስ ወደ ቤተሰቦቹ ምናምን ነገር የሚባል ነገር አለ። ጫካ የአንበሳ መኖሪያ ነውና ይዞት ይሄዳልና ላናፍሰው ብሎ አንበሳውን 3/4 ትልቁ መኪና ሊፈጭ ነው የሚሄደው አንበሳው ማለት ነው። አው ገብሬና እንትኑ ገቢና ናቸው ያሉት። የአገር ከሰል ጭነው ነው የመጡት። የአገር ከሰል እንጨት በቃ እንዲ ኬላ ላይ ደፈር ይሄን ልጅ ተልፈን ባለስልጣን እንኳን አንድ ከሰል እንትን ይዞ ማለፋት ወረድ አረኛ ላይ ሰው እንዲ ይሄን ሞልተ ደፋርና ወጥቶ ለወርድ አንበሳ አብራው በቃ ጥለው ጠፉት ነው ይዘልን እና አትፈትሽም አታወርዱም ይሄን ይዘልን ይዛ ቤት ውስጥ ገብቶ ተደብቀው በቃ እና ኮንትሮባንድ ብላችሁ እንደዚህ ያን ሁሉ እንጨት ያወጣና አይሸጠው ለዘመዶቹ ለጎረቤቶቹ። አዲስ አበባ ገብሬ ወጣ ከተባለ በቃ ባክ ገብሬ በዚህ የተነሳ ነው። እና በቃ እንደዛ ሊፈትሹ ሲወጡ በቃ ሮጦ ጠፉ። ሰራቂ ላቂል ምናምን ብሎ በቃ ይዞ ሄዳና እንደዚህም ያደርጋል። አንድ ቀን ገብሬ ታሰረ በቃ ወታደራዊ እንትን ቤት ታሰረ። ያው እነሱ እዛው ከብዛኛ እስር ቤት አለ ወታደሮች ያጠፉ ምናምን ወስዱ ከታቸው ታሰረ። ገብሬ አረፈቱን አረኔ ምንም አላደረኩም እንደዚህ ባክ ምንድነው አንተ ታሰራለህ። እና አስፈቀደ 10 ሰዓት ሲሆን አንበሳ ይልቀልብ አሁን መብላት አለበት ካለኔ አይበላም ተብሎ በወታደር ታጅቦ መሳሪያ ባነገቱ ወታደሮች ተበጅና ቤት ውስጥ ገባ። ስጋ ሰጠው ምናምን አለው። ቀስ ብሎ ሰንሰለቱን ፈታለት። በነገራችን ላይ ሰንሰለቱን እንዳይወጣ ነው እንጂ የሚታሰረው ቤት ውስጥ እንዳለ ነው እንትን የሚደረገው። ያው እዛው ይቀመጣል አንበሳው ባለበት። ቤተሰቡ እኮ እንደዚህ ተኝቶ ምናምን ነገር ማንከሽከሻ ምናምን ብረት ምናምን እኮ እዛው አንበሳው ባለበት ነው። እስኪ ዞር በል ምናምን ብለው ነው እንትን የሚያደርጉት። ያን ያህል ቤተሰብ እንትን አድርጎ ነው ፈታለት። ከዛ ሄደ ገብሬ ከጠባቂዎቹ ጋር በቃ እያወሩ በቃ እነሱ አጅቦታል መሳሪያ ይዘው እያወሩ እኔ እኮ ምንም አላጠፋም ባክ ጥፋተኛ ዞር ሲሉ አንበሳው እየተከተተ በቃ ላጥ ብሎ ሄዱ። ላጥ ብሎ መልሰው ገብሬ ኧረ እኔ እስረኛ ነኝ ሄዱና መልሱት እናንተ እስረኛ ነኝ እኔ መልሱት ሄዱና በቃ ላጥ ብሎ ሄዱ። ያ መሳሪያ ይዘው በቃ ጠፉ ሄደ። ገብሬም እስር ቤት ገባ። አንበሳው በር ላይ ቁጭ አለ። ማን ይግባ ማን ይውጣ ጭንቅ። እንግዲህ ያኔ ክብር ዘበኛ ውስጥ የ10 አለቃ ነው የሚፈታ፣ ማንም አይፈታም። ስለዚህ ሰውየው ተደወለላቸው በቃ መጡ። 100 ሜትር እኮ ሩቅ ናቸው ያሉት። ገብሬ ፈትቻለሁ ድሮስ እንትን ልጥል ነው ፈትቻለሁ ብለው በቃ ያው እንደዚህ ተፈት ሄደ። አይ አንበሳ ማታ ነው እንግዲህ ሽመሎ ጠጅ ቤት አይቀርም። ያው አንበሳ ማለት እንደዚህ ነው የምታኮራ ምን ቲም ወርክ ማለት እንደዚህ ነው እየተባባለ የቡድን ስራ እንደዚህ ነው። እኔ እናንተ በቃ እንደዚህ ነን ተብሎ እንደዚህ ያርጓል ማለት ነው። ሀብታሙ ገብሬ የገብሬ ቀልጣፋው ልጅ የገብሬ ረዳት ነው። አንበሳውንም እሱ ያሳደገው። ባለፈው ጊዜ እንደውም ከንቲባው ኢንጂነር ታከለውማ እኮ አንድ አንበሳ ያስፈልገናል ብዬ አንስቼ ነበር። አንድ አንበሳ እንዲሰጡን እየተጋፋን ፎቶ እየተነስ ልክ እንደ መኩሪያ የምናደርገው አንበሳ ያስፈልገናል ብዬ ነበር። ምናልባት አሳሳቢ የሚሆነው ማን ያሳድገዋል ማን ልምድ አለው ነው። ሀብታሙ ልምድ አለው። ስንት ዓመት ከልጅነቱ ጀምሮ እንደውም ሀብታሙ ነው ረዳት አሳዳጊ እንትን ነው ማለት ነው። እና ሀብታሙ ሊያሳድግ ይችላል ይጠየቅ ማለት ነው። እና
ሀብታሙ ቀልጣፋው ልጅ ነው ከገብሬ እና ከሚማርበት ትምህርት ቤት ተባረረ። ወላጅ አምጣ ተባለ። ወላጅ አምጣ አትገባትም እዚህ ትምህርት ቤት አይደል? መኩሪያ ነው ወላጅ ብሎ የመጣ ጃላ ዳይሬክተር አይቀርባ ብሎ ልትል ነው። አንበሳው ሲመጣ ምንድነው ወላጅ አምጣ ወላጅ ነው። ያው 3/4 ነው ተጭኖ ሄደው በቃ አንበሳ በቃ ጠፉ አስተማሪ የለም ተማሪ የለም ምናምን ነገር። ከዛ በኋላ ሁለተኛ ወላጅ አምጣ ተብሎ የፈለገ ነገር ቢረብሽ ያው አንበሳው እንዲጠቀሙበታል ማለት ነው። ሀብታሙ አንተ ማሰራው ነገር የለም። በነገራችን ላይ ለመድኃኒት ተብሎ ሽንቱ ይፈልጋል አንበሳ ጸጉሩ ምናምን ይሸጥ ነበር ሀብታሙ ገብሬ ቢያገኝ ይገለው ነበር እንዲሻረክ። አንበሳው የሚተኛበት ቦታ ቀዳዳ አለ እንደ እንትን ቀዳዳ በቀዳዳ ውስጥ ነው ሽንቱ የምትሄደው አንበሳው ማለት ነው። እዛች ጋር ነጣጥሮ ነው የሚሸነው። ታዲያ ሀብታሙ ከስር ቆርቆሮ አድርጓል። በታች በኩል ቆፍሮ አይገርማችሁ? በዛች ቆርቆሮ በብልቃጥ ሽንት ይሸጣል። የአንበሳ ሽንት ለመድኃኒት ይፈልጋል ተብሎ እና አዳሪውንም ይሸጣል። ቆራርጦ የ10 ብር ማለት አንዴ ነው። አንድ ቀን እንትን አምጣሉት ቅንድቡን አንበሳ ቤት ውስጥ ገብቶ መኩሪያ 50 ብር ነው ማገኘው አለ። 50 ብር በእናትህ እሺ በለኝ በቃ 50 ብር ነው ማገኘው። ቅንድቡን ሲነቅል በጣም ተቆጣው አንበሳው። አሁን ቅንድብ ያመ ከጋማ ውሰድ ብሎታል መሰለኝ። ጋማውም ቅንድቡም አንድ ነው እና ሀብታሙ ገብሬ በጣም ይዘነጣል። ሸራ ጫማ ምንም በቃ ልብስም በቃ ገንዘብ አይጠፋም። ከየት ነው አንተ ገንዘብ የምታመጣው ምናምን? በአንበሳው እኮ እንደሚሰራ ያውቅም ገብሬ። ይኸው ታውቀኛለህ አይደል? 3ኛ ክፍል ቅር ብዙ አለ። 3ኛ ሻለቃ ብዙ አለ። ጫማ ጠርጋለሁ፣ ክራር እጫወታለሁ፣ ላላካለሁ በቃ ጎበዝ ነው ብሎ መረቀው። በነገራችን ላይ እሱ ተወልዶ የመጣ ቀን ማለት ነው። ሀብታሙ እንግዲህ ሆስፒታል ነው የተወለደው። ሀብታሙ ተወልዶ ባለቤቱን እንዲያመጣ ሲሄድ ገብሬ መንገድ ላይ 5 ብር ወድቆ አገኘ። ሀብታም ልንሆን ነው አለና በዛ ነው ሀብታም የተባለው። ግን እሱ የአንበሳ ምናምን እየሸጠ ነው ሀብታም የሆነው ማለት ነው። እና እንደዚህ አይነት ነገርም አለ። አንበሳ የራሱ ግዛት አለው እንደምታውቁት። ጫካ ሄዳችሁ ባታውቁም ያው እናውቃለን። የአንበሳ የተረት መጽሐፍ ምናምን ላይ ግዛት አለው። በግዛቱ ማንም ሰው እንዲመጣ አይፈልግም። ድንበር ጥሶ የመጣ ሰው በቃ አለቀለት ማለት ነው። እዚህም 3ኛ ሻለቃ እኮ ያው እዚህ ግንቡ ላይ ወጥቶ ትርኢት ያሳያል። ይቀመጣል። ምን ያደርጋል? ገብሬና እሱ እዛ ጋር ይቀመጣሉ። ገብሬ ሬዲዮ አለ። በነገራችን ላይ አበበ ቢቂላ ሬዲዮ አምጥቶለት ነበር ለገብሬ። በጣም ይዋደዳሉ። በአንበሳው ብቃት በጣም ያደንቀዋል። ብዙዎቹ ገብሬ የሚያደንቁት አንበሳው ለዚህ ያበቃው እሱ ነው። እና አሁን ነጥላውን ከሰም ምናምን እዛ ቤት ይመጣሉ እኮ አብረው ብዙ እንትን ያደርጋሉ። አሁን ጥላውን አልዘፈነለትም እንጂ ግን አሁን ለአንበሳው አንድ ነጠላ ዜማ የሚዘፈን እንኳን ልጣ አንድ ነጠላ ዜማ ይሄን ሁሉ ታሪክ ነግራችሁ አንድ ነጠላ ዜማ ካጣው በቃ እኔው ራሴ ሊዘፍን ይችላል። ግን እናንተ ዘፈኑት መኩሪያ እያላችሁ በቃ እኔም ያባችሁ ስም መኩሪያ ስለሆነ በዛው ገጣጣው ነገሩ እና አንድ ነጠላ ዜማም ያስፈልጋል። እና ገብሬና አንበሳው ባንዲራ ካወረዱ በኋላ እዛ ነው የሚሄዱት። 3ኛ ሻለቃ ግንቡ ላይ ነው የሚወጡት። ግንቡ ላይ ይወጣሉ። ገብሬ ሬዲዮ ያዳምጥ በቃ መስኮብ ሬዲዮ እንግዲህ 11 ሰዓት ላይ መስኮብ ዜና ነውና በቃ አሜሪካ እንዲያደርገች በቃ ይነግረዋል። በቃ አሜሪካ እኮ እንትና እንደዚህ ያደርገች ይላል መኩሪያ። ያው እነሱ እኮ የሚግባቡበት ነገር አለ። ምክንያቱም ያወራለታል እንደዚህ ነው። ከብቶች ከግንቡ 30-40 ሜትር 50 ሜትር ርቀት መንገድ አለ። በዛ በኩል ነው ያልፉት። ሃይ መኩሪያ ምናምን እየተባሉ እየተቃቀሱ ነው የሚሄዱት። ላሞችም በሬዎችም ጥጆችም ማንም ሰው ግን ወደዚህ ማንም ከብት ግን ወደዚህ አይመጣም። ህጉም ይከለክላል። በቃ የአንበሳ ድንበር አለ። የተባበሩት መንግስታት ድንበር ኮሚሽን ያሰመረው መስመር አለ። ሄዳችሁ ታረጋግጡ ትችላላችሁ። በመኩሪያና በከብቶቹ መካከል አንድ አህያ ህጉን ጥሳ ግንቡ ስር ምናልባት ግንቡን ካያችሁት ግንቡ ስር አሪፍ ሳር አለ መሰለኝ እዛ ትግጣለች እና ድንበር ጥሳ ስለመጣች አይለቃትም። ካያ ጥሩ አይደለም። ስለዚህ ገብሬ አረባካችሁ እቺን አህያ መልሱ ይላሉ። እዛ ጥግነች ያለች እየመጣች ነው። አረባካችሁ እቺን አህያ አረት የሚሰማው የለም በቃ ማንም። እና የመጨረሻ ያለው ድል ምንድነው? ሬዲዮ እየሰማ መከለል ነው። ግንቡ እንዲከፍ ያለ ዝቅ ያለውና እንዳያይ መከለል ነው። አንበሳው ግን ቀድሞ ነው የመጠራት። ገብሬን ገፋ አረገና በአየር ላይ ሄዶ ከመሬት ነው የደባለቃት። የአንበሳ ክርን ታውቃላችሁ። በቃ ደባለቀች። ሽንት የለም እኔ በቃ ተደባለቀች። ማቃሰት ብቻ ነው በቃ ደባለቀች መሬት ላይ በቃ ገብሬም ዘሎ ወረደ። በቃ በዱላ በምናም ብሎ እንትን አደረገው። እዛ ይዞት ገባ። ለመጀመሪያ ጊዜ በታሪክ ድንበር ተጣሰ። እንዴት ዝም ይበል? ድንበር ተጥሶ
ማንም እንትን አንበሳ ዘረጀ ዝም መጫወቻ ይባላል። አሁን እኛ ባህያ እንትን አይነት ነገርን በቃ አደባለቃት መሬት ላይ በቃ ተሰባበረች። ትብር በቃ ሰውረከ አደባየት በቃ አው ከዛ ገብሬም ተከሰሰ። ባለሃያው መጣ ተከሰሰ። ተከራክሮ ብራም ተባሉ 7 ብር ተቀጣ። ሄዶ አንበሳው በቃ በሌለ ገንዘብ 7 ብር አንተ ታስወጣኛለህ ምናምን። ዛሬ እንዲህ ካለ ነገ ደግሞ እያንዳንዱ ከብት እየመጣ እኔ እንትን ድንበር አለ የአንበሳ ድንበር ከበዚህ ኢንተረሰ እንትን አደረገ እና ለአህያዋ 7 ብር በፍርድ ቤት ተካሰው ምናምን ተብሎ ስንት ጊዜ ብላ በቃ በአህያዋ 7 ብር ከፈለ ማለት ነው። ሌላ ጊዜ እንደዚህ ማድረግ እንደሌለበት ያው ተነገረ ማለት ነው። እዛ 3ኛ ሻለቃ እንግዲህ ቤተሰብ አለ ብዙ ነገር አለ አይደል? በቃ የሚላላኩ ልጆች አሉ። እዛ የሚላላኩ ልጆች አንዱ ይሄን ነገር አያውቅምና እዛ እየተላለከ ልብስ ያጥባል። ልብስ እያጠበ ነው ያው እያጠበ ይዘፍናል። በነገራችን ላይ 3ኛ ሻለቃ ቅዳሜ ለቤተሰብ ዘፈን ይዘፈናል። ለጥላውን ከሰሰ ለብዙሽ ምናምን እዛ ይቀመጣል። ብዙ እየመጣ ይችላል ወከረ አይጥሌ ምናምን ያውቃቸዋል። እርግጠኛ ያውቃቸዋል። ጥላውን ከሰሰም እዛ ቤት ይመጣላ እንግዶች ምናምን ይዞ ይመጣ ከመኩሪያ ጋር እዛ ይጫወታል። በቃ ከገብሬ ጋር ጫወታል በቃ እና ያውቃቸዋል። እና ይሄ ልጅ እዛ ጋር ቁጭ ብሎ ልብስ እያጠበ ይዘፍናል። በቃ የጥላውን በቃ ይዘፍናል። ምን ታደርጊዋለሽ ለካ እኔ አልነበረም በቃ ያው እንግዲህ ታስከፋም እኔ ላንቻ ኑር ምናምን በቃ እያለ እና እያጠበ እዚህ ጋር ሳለ እያስቀምጠ ሊያሰጣ ዞር ሲል አንበሳው ቁጭ ብሎ እያዳመጠው ነው ዘፈን። ይሄ በቅርብ በጣም ጥሩ ዘፋኝ ወጣል እያለ እርግጠኛ ነኝ መኩሪያ ማለት ነው። ከላይ የሆነ ሰው እኮ ያህል ዞር ሲል አንበሳው ነው ያለ ዘፈን ታደረከ ሸንት ነከለ በቃ ምን በቃ አንበሳው መጥቶ ቢያሸተው ምናምን አቋርጦ እኮ ነው ዘፈን ማቋረጥ አልነበረበትም። መኩሪያ ደግሞ ቅር ሄዷል። እዚህ ዘፈን ያቋርጥ ምን አይነት ልጅ ነው? ተሸክመው ሆስፒታል ወሰዱት። ባሻ ይሉ አበበ ነው የነገሩኝ አሰልጣኝ ሲምንተው። እዛ ጀነራል መንግስቱ ነው አይጋ ቀርቦ ያው አይዞ ምናምን ተብሎ ተቀጥሮ ሰውየው እንደሞታደር ድረስ እስከ 100 አለቃ ደርሷል አሉ። ግን እዛች ቦታ ድርሽ ብሎ ያውቅ አንበሳው ጋር ማለት ነውና እንደዚህ አይነት ነገር አለ። በነገራችን ላይ ገብሬ 6 ኪሎ እንደማይገባ ታውቃላችሁ? 6 ኪሎ አንበሳ ያለ በቃ አንዴ ገብቶ እኮ በቃ እንዳለ አንበሳው ጩኸት በጮጮ በቃ ተደበላለቀ። ጩኸት በቃ ሌላ አንበሳ መጣ ብሎ ለካ አንበሳ ስለሚሸጥ በሽታ በጣም እንደምትዋወቁ በዛ በኩል እንትን አይልም። አንድ ዝንጀሮም ነበረች እንደዚህ በቃ ገብሬ በዛ በኩል ሲያል በቃ ድብልቅ ልቋል የሚወጣው ባለቤቱ አስራት ይገባል። ቦክሰኛ ነው። ለመዝናናት ቡና ቤት ሲገባ በቃ አስራት ነውና ሰው እየመጣ ያጫወቱ በዛ ገብሬ ሲያል በቃ ጩኸቷ ምኑም በቃ ሙሉ እንተለቀዋል። በቃ ሽንታ አይቀር ምን አይቀር በቃ የአንበሳ ጠረን እኮ የሚታወቅ ነው። አንዳንዴ በጣም ይሸታል ይባላል አንበሳ እኮ በእንዲህ አይነት ነገር በጣም እንትን ያደርጋል። ግን ይሄ መኩሪያ በጣም ንጹህ ነው። ጽዳቱን በጣም ይጠብቃል። እንደውም ቶሎ ካልታጠበ ለገብሬ የሚያስቸግራል። በጣም ይፈልጋል መታጠብ። በዛ ላይ ደግሞ ንጽህናውን መጠበቅ አለበት። ምክንያቱም ትልልቅ እንግዶች ካሉ ዓለም መሪዎች ይመጣሉ፣ የአፍሪካ መሪዎች ይመጣሉ፣ በጣም የተዋወቁ ሰዎች ይመጣሉ። ከግምጃ ቤት ይወጣል ሳሙና ማበጣ ሁሉ ነገር ወጥቶ ወጪ ተደርጎለት በደንብ ይታጠባል ማለት ነው። ሰኞ እንግዲህ የጽዳት ቁጥጥር አለ ጧት እና አንዳንዱ ልብሱን ገብቶ ነው እና አለቃው እንዲህ እያየ ገብሬንም ያውና አንበሳውንም ያው እንግዲህ አንዳንዴ እዚህ ጋር ኮሌታ በዘንጓ ነካ እዚህ ጋር እንደዚህ መታጠብ አለበት እንዲሆን አለበት መስተካከል አለበት። አንበሳውን ትንሽ ነካ ያደረጉትም ግን እዚህ ጋር እንዴት ነው ንጽህናውን ተጠብቋል ምናምን ብሎ በደንብ ቁጥጥር ይደረግበት ማለት ነው። በዚህ መንገድ ያው እንትን ይደረጋል ማለት ነው። እና ዞሮ እንግዲህ እንዳልኳችሁ አንበሳው ይሄን ያህል እንትን አለው መኩሪያ ይባል። አቤት አንሶላ ሲወድ፣ አቤት የተሰጣ ብርድ ልብስ ሲወድ መኩሪያ በስማም የተሰጣ ነገር ካየ ነፍሱ በቃ ብርድ ልብስ ካየ አይቀርም። ምን ካየ በቃ ይዞ መከረባበት ነው ማለት ነው። በቃ እንደዚህ ነው ያደርገው። አንድ ጊዜ ምን ነው መሰላችሁ ሀብታሙ ያጠፋል። በጣም ያጠፋና ገብሬ እንዳድበትና በቃ ይቀጣውና ውጭ ወጥቶ እንዳይጫወት በሩን ይዘጋበታል። እዛ ክፍል ቤት ውስጥ በሩ እንዳይወጣ ማለት በቃ ልጆቹ ውጭ ናቸው እሱ ውጭ እና አንበሳው አገኘው ብቻውን ሰንሰለቱን ፈቶ ቁጭ ብሏል። መጫወት ፈለገ። ሀብትሽና እንጫወት በቃ መጫወት ፈለገ። መላፋት ልፍሻ በጣም ይወዳልና መላፋት ፈለገ። ሀብታሙ አይችልም። በቃ ጉልበቱም ትስላለ በቃ ብቻውን አግኝቶታል። በቃ ሀብታሙ ከስር ገባ አልጋ ስር። ከዛ ሄደና እንትኑን አነሳ በቃ ፍራሹን ሀብታሙን ሊያወጣው እኮ ፍራሹን አነሳ በቃ በፍራሹ ቡጭቅጭቅጭቅጭቅ በቃ እንትን አደረገ። ገብሬ ባሰ ሲመጣ በቃ ተመተተ። ከሰሰው አለቃላ ዋልና አለቃ ገብሬም የመኩሪያም አለቃላ አንበሳ እንትን አድርጓል፣ ቤት ውስጥ እንትን አድርጓል፣ ፍራሹን ቀዳዶብኛል ምናምን ተከሰሰ። ለፍርድ ቀረበ። አጣሪ ኮሚቴ ተባለ። ቤት ሄዱ። በርቀቱ አንበሳው መተኛና በፍራሹ መኩል ያደረገው ርቀት
ታየ። በቃ አንበሳው ነው እንግዲህ ሰንሰለቱን በጥሶ ሄዶ ፍራሹን እንትን ያደረገው ተብሎ አዲስ ፍራሽ ወጣ። ያኮ እና ሀብታሙ በሽንት ብጭቅጭቅ ወጣ ፍራሽ እኮ ነው ያለቀለት ፍራሽ እኮ ነው። ሽንት የጨረሰው ፍራሽ አዲስ እንትን ወጣ። አይ በቃ አሪፍ ሆነ ተባለና ፍራሽ በቃ ሲያገኝ እንደዚህ ሆነ። አንድ ቀን ሂልተን ሆቴል ተጋበዘ። ከአሜሪካ የመጡ ናቸው እና ምንድነው ግብዣው ብዙ ጊዜ ቱሪስቶች መጥቶ እዚህ ከመኩሪያ ጋር ብዙ አየር መንገዱ ምን በቃ ብዙ ፎቶ ተነስተዋልና ሰፋ ብሎ ነው አንድ 15 16 ሆኖ መጡ። አንድ 3 4ቱ ነው ከበፊት የመጡት። በቃ ባህሩን በደንብ አብረው ተቃቅፎ እየበሉ ምናምን የሚንደሱ ማለት ነው። እና ተነግሯቸው በቃ እንደዚህ ነው ተብሎ አንድ 15 ምናምን ነው መጡና ሂልተን ሆቴል አንበሳው ባለበት ፎቶና ቪዲዮ ሊቀረጹ ነው። በቃ እንዲህ አይነት አንበሳ እንትን ተብሎ ማለትና ሰዎቹ ፍራሽ አድርገዋል። ፍራሽ አንጥፈዋል ፈረንጆቹ። አንበሳው እዛው ሆኖ እነሱ ከጎን ነው ሊቀረጹ ነው። አንበሳው ከመኪናው ከመውረዱ ፊት ሀብታሙ ገብቷል ወደ ውስጥ። እንዴ ፍራሽ ያረባካቸው አንሱ፣ እንደዚህ አይነት ነገር ጥሩ አይደለም፣ ተው አንሱ። ሰዎቹ ናቸው እኮ እንትን ያደረጉት። ደግሞ አንበሳው ሲምቱ ላይ ይቀመጣ እንደ አንበሳው ለሱ ክብር እኮ ብለው ነው በጣም ታሪኩን ስለሚያውቁት። አረባካቸው ተጫንት ዞር ብል ምንድን ነው ይሄ ነገር ትክክል አይደለም። ሰዎቹ ቁጭ ብለው ተደርድረው አንበሳው መጥቶ እዛ ጋር ይቀመጣል ማለት ነው። ልክ መጥቶ አንበሳው ገና እንደመጣ በጣም ጮሆ በቃ ፍራሹን ይዞ በቃ አክሮባት ሰርቶ ጠፋ። በእግር መሰለኝ አሜሪካን የገቡት የሉም። በቃ ጠፉ፣ ድራሻቸው ጠፉ። እንደዚህ በአንድ እኮ አጓርቶ ነው መጥቶ በቃ ብድግ አደረገ ፍራሹን ጭቅጭቅ በቃ በዛ መገለባበጥ ምናምን በቃ በጣም ደስ የሚል ለሱ መጫወቻ አገኘ ማለት ነው። ታውጃቸው ነበር እኮ አለ ሀብታሙ። ጠፉ። ከዛ በኋላ ኑ ተነሱ ይባሉ የቀሩት በቃ ሞተ እንገኛ እንደዚህ ሊቀደም ይባላል። ወይ ጉድ! በቃ ይሄን ያለው ፍራሽ በቃ ፍራሽ ከወደደ እኮ እንደዚህ ነው። በቃ መኩሪያ እኮ እንደዚህ ነው። በቃ ሌላ ጣጣ የለውም። በቃ ካገኘ ፍራሽ ምናምን ነገር። አንድ ጊዜ እንደውም ትምህርት ቤት በጣም አስቸግሮት ገብሬን መጥቶ ነበርና ህፃናቶች አንደኛ ምናምን ክፍል ተማሪዎች ናቸው። እንደ ባነር ነገር ትንሽ በቃ እንኳን ደህና መጣ ግጥም ሙሉ እንትን ብሎበት ገና እንደደረሰ ነው አየር ላይ ሄዶ በቃ ጠፉ ተማሪዎች። በቃ እንደዚህ አይነት ነገር ይወዳል ማለት ነው። ታላቁ ፊልም የሚባል ነገር ነበር ድሮ። ታላቁ ፊልም ከ4 ሰዓት ዜና በኋላ በቴሌቪዥን ታላቁ ቤተሰብ ተደርድሮ የሚመለከተው ማለት ነው። ገብሬ ቴሌቪዥን የለው። ገብሬ ቤት ታላቁ ፊልም ገብሬና የአንበሳው የሚያደርጉት የሬስሊንግ እንደ ታርዛን ምናምን ነው እና ቤተሰቡ ቁጭ ብሎ እነሱ እንደ ሬስሊንግ ያያል። የገብሬ እናንተና ገብሬ እንግዲህ ቅዳሜ እሑድና ሽመሎ ጠጅ ቤት ሳገብቶ ከጓደኞች ጋር ጠጅ ሲባል የማር ጠጅ ነው እኮ የስኳር ጠጅ ምናምን አይደለም። እና እዛም እኮ መኩሪያ የሚጋብዛቸዋል። መኩሪያ የሚያገኘውን ገቢ ገብሬ የሚጋብዛቸዋል በመኩሪያ ስም ማለት ነው። ወታደሮች አሉ የሱ ጓደኞች በጣም በቃ መኩሪያን በጣም ነው የሚወዱት። ኃይለ ሥላሴ ይሞት ነው የሚባል ያኔ እኮ አንድ ነገር ከማለት የጠቅላላ ወታደር መኩሪያ ይሞት ካሉ አለቀ ነገር። እንደዚህ ነው ሊሆን የሚችለው። ደግሞ አሁን ሽመሎ ጠጅ ቤት ሽመሎ መታሰቢያ ጠጅ ቤት ነው የሚባለው። ያኔ ሽመሎ ጠጅ ቤት ነው እና ገብሬ ከዛ ተዝናንቶ ሞቅ ያደርግና ፉጨት አለችው እሱ የሚገባበት ልክ ሲያፏጭ ሳይደርስ ቤቱ ጋር ብድግ ይላል አንበሳው። በቃ ስትሬቺንግ ይሰራል ምናምን ግጥሚያ ሊጀመር ነው እንግዲህ ብድግ ይልና መኩሪያም በቃ ሰውነቱን በቃ ያፍታታል ግጥሚያ አለ። አሁን ከገብሬ ጋር ሬስሊንግ አለ። በቃ ታላቁም ነው ሬስሊንግ አለ። ይገባል ገብሬም ኮቱን ያወልቃል ምናምን ና ይያዛሉ፣ ይታገላሉ፣ ያፈርጠዋል ገብሬ በቃ ይያዛሉ። ገብሬ ከታች ነው ስማ መኩሪያ ክብር ዘበኛ ቤት አለቃ መጣል ምን እንደሚያስቀጣ ታውቃለህ? ዱላ ላምጣ ሲለው በቃ እኔ ሄዶ ቁጭ ይላል። ዱላ የሚል ስም ከሰማ በቃ በዱላ ነው ብዙ ነገር ያስተማረው። በዱላ ነው ደግሞ በዱላ ሲነካካው ተነስ ሂድ ምናምን ቋንቋውም እሱ ነውና ከዛ እንግዲህ ሬስሊንጉ በመኩሪያ አሸናፊነት ይታረቀቃል። በገብሬ ማስጠንቀቂያ እንደዚህ ይሆናል ማለት ነው። ስንት ኪሎ ስጋ ነው ለመሆኑ መኩሪያ የሚበላው? የምሳ የራቱ ሰዓት መቼ ነው ብላችሁ መጠየቃችሁ አይቀርም። ለመሆኑ አላችሁ ወዳጅና ወዳጅ አላችሁ አይደል? 10 ኪሎ ስጋ ነው የሚበላው። ምን ትሆናላችሁ? 10 ኪሎ ስጋ የሽንጥ ስጋ ነው። እዚህ አሮጌ ቄራ አካባቢ ነው ማለት ኮንትራት በጫራታ አሸንፎ ነው ሰው ስጋ ቤት አለው። የሽንጥ ስጋ ነው። አጥንቱ በሙሉ ወጥቶለት በትንሽ እንትን ሳጥን የጥይት ሳጥን አለች የወታደር ቤት ያው ወታደሮች ታውቃላችሁ። በሷ ልክ ነው የመጣው 10 ኪሎ ስጋ ይመጣል። ቁጭ ብሎ ገብሬ ነው የሚያበላው። አንዲት ስጋ ከገብሬ ውጭ አንዲት እንትን አይበላም። አንድ እዛች 10 ቀን ትበሰብሳለች እንጂ ገብሬ ከሌላ አይበላትም። ይሄ በሁለቱ የተሳሰረ ህግ ነው። ማንም የሚሰጠው ስጋ ይበላል። ማንም ከማንም እጅ ስጋ እንኳን ወርቆ ቢያገኝ እንትን አይልም። የመጣለትንም ስጋ 10 ቀን ይበሰብሳታል እንጂ አይበላም።
ይሄ በሁለቱ በቃ ያለን ማንም ሰው ስጋ እንትን አያደርግም። አንድ ጊዜ ምን ሆነ መሰላችሁ 1952 ዓመት ነው ቄራን ለማስተዋወቅ ተፈልጎ መኩሪያ ባለበት ተብሎ እንትን ቄራ ሄደ። ቄራ እኮ ስጋ ያለበት ነው። ወጣቶች ወጡና ትልቅ በጣም ጠና ማለት ለእንትን እንዲመች እንዲጎበኝ ቄራን ጎበኘ ተብሎ በቃ ያው ቄራም እንትን ይሆናል። ያው ገብሬ መኩሪያ ሄደበት የተባለው ሁሉ አውቶ መነጋገሪያ ነው። እና አንድ 3-4 ሰዎች በሬ እየገፈፉ ሊጎበኝ ሄደ። ጎበኘ። ሰዎቹ ከስጋው ኋላ ላይ ያሉት ከበሬው ኋላ ተከሉ። የሆነ ነገር ቢመጣ ስጋውን ሰጥተውት ዘሎ ቢመጣ ስጋውን ሰጥተው ሊጠፉ ነው። ሄደ። አንድ ጊዜ ሄደ አየ። በቃ ከዛ ቆመ። ስለጠራችሁ እናመሰግናለን፣ ስራችሁን ወደነዋል፣ በርቱ ምናምን ነገር በቃ እንደዚህ ነው የሚለው። ቢያዩ አይመጣም እንዴ ቢያዩ አይመጣም። ከዛ እነሱ ሄዱ እና ምንም ነገር ስጋም ሄዱ አንድ ጊዜ ምናምን ያደርጋል። ምንም እንትን አላለም። በቃ ከዛ በኋላ አለቃው ሄዶ አነጋገረው። በቃ እሱ እንደዚህ ነው ምንም ስጋ አይነካ። ታዲያ የሆነ ነገር እንስተው ተብሎ ያው ተዘጋጀ ነገር ነበረ። እሱን ይዞ ሄደ እንጂ እንትን አያደርግም። በነገራችን ለመኩሪያ ከሚገዛው እስከ 1 ኪሎ ያብታሙ ነው 1 ኪሎ ይወስዳል። እንታ ቤት እኮ የተጠላለፈ ገመድ ማአት አለ። በቃ እንጂ ምናምን ነገር ልብስ ማስጫ እንዳይመስላችሁ ቋንጣ የሚሰቅልበት በቃ ቋንጣ ሰርቶ በቃ። በነገራችን ላይ ስጋ 80% ውሃ እንደሆነ አልነገርኳችሁ? በቃ አሁን ልንገራችሁ ከፈለጋችሁ 80% ውሃ ነው። ሰው ነው የነገረኝ። ታዲያ ቋንጣ ሲደረግ እኮ እችን ታክላለች፣ ትልቁ ስጋ እችን ታክላለች። ውሃው ተኖ በቃ ስጋዋችን ልጅ ማለት ነው። እና ኤክስፐርት ነኝ ከከብት ጋር ነው ያደግነው፣ ከስጋ ጋር ነው ያደግነው፣ ከምን ጋር ነው ያደግነው የሚሉ ሰዎች አሉ አይደል? በቃ እኛም እናውቃለን፣ እውቀት እኮ አለን ጥሬ ስጋ እንትን ለማለት እና በዛ መንገድ ነው እንትን የሚያደርገው። ሀብታሙም እንግዲህ የራሱ ድርሻ አለው ማለት ነው ከስጋው ላይ ማለት ነው። ማሞል የነገረኝ ልንገራችሁ። ማሞን ታውቁታላችሁ። በሜክሲኮ ኦሎምፒክ 10000 ሜትር ሁለተኛ፣ በማራቶን ደግሞ ወርቅ ሜዳሊያ ያገኘ ነው። ሮም በባዶ እግሩ ሜክሲኮን በጫማ ድል ነችው። ለካ ለአበበ ቢቂላና ለማሞ ወልዴ ነው። ማራቶን ልታ አበበና ማሞ ሆኑ ባለቤቷ ተዘፍኖላቸዋል። ማሞ ወልዴ ማለት ነው። እና እንድል ከማግኘቱም በፊት ከገብሬ ጋር ጣልተው ነበር። በጣም ተጣልተው በቃ ያው ወታደር የሚጣለበት ብዙ አይደል፣ በጣም ተናክሰው ነበርና አንበሳው ማሙን በጥሩ ሁኔታ አየው። በቃ በጥሩ ሁኔታ አየው ስላችሁ በጣም አተኩሮ ካየው ነገር ተፈላልገዋል ማለት ነው። ገብሬን የነካ ሰው በጣም ችግር አለበት ማለት ነው። እና አንዳንድ ጊዜ አሁን ነጥላውን ገሰሰ ምናምን ይዞ ይመጣሉ። እንግዳ ይዞ ይመጡና እዛ ጨዋታ ሲጀምሩ አንበሳው አተኩሮ የሆነ ሰውዬ ካየ ገብሬ ውጣ ነው የሚለው። ውጣ ነው የሚለው። ያ ሰውዬ የሆነ ነገር አስቧል ማለት ነው። ወይ አንበሳውን እንደ አይኑ ሸውራራ ነው እንዴ እንደዚህ መልኩ እንደዚህ ያስተላል እንደ እያለ ሊሆን ይችላል ተብሎ ይገምታል። ደግሞ የሆነ ነገር አስቧል ማለት እና ውጣ ነው የሚለው። እና ማሞን በጥሩ ሁኔታ አየው እና ሰዎች ታው ማሞ ይሄ ነገር ይሉታል። የአንበሳ አንድ ቀን ላይ እንዳይወጣብህ ምን አይሉታል። አንድ ጊዜ እንደውም ለመስቀል በዓል በጣም ትልቅ እንትን ነው። ክብር ዘበኛ አንበሳውን ይዞ የሚሄዱ ትርኢቱን ያኔ እዛ ልምምድ ሲያደርጉ የሆነ ሰውዬ እያየው ነበር። ወታደር አብሮ እየሰሩ ማለት ከሰልፉ ላይ አብሮ ነው የሚሰራው መኩሪያ። ዋናውን ትርኢት ስለሚታይ እዚህ አብሮ ይሰራልና ከሰልፉ ላይ ወጥቶ ነው አንዱ ድባቅ ያገባው። በቃ ስብርብር አደረገው። በቃ ወታደር ቤት ወጣ እና ብዙ ታሪክ አለው እንደዚህ አይነት ነገርና አረማሞ ይሄ ነገር ተው እያየህ እኮ ነው ይሉታል። ከዛ በቃ እርቅ ተደረገ ከገብሬ ጋር። ማሞ በቃ ከአንጀት ከምናምን ልታረቅ ተብሎ እርቅ ተደረገ እኮ። ሜክሲኮ ኦሎምፒክ እኮ አይሄድም ነበር ማሞ፣ እርቁን ማያመጣልን ነበር። ችግር ቢፈጠር ኖሮ ስብርብር ቢያደርገውስ። ታረቁ፣ ግብዣ ምናምን ተደረገና ዋናው አንበሳው ነው እርቁን እንትን የሚያደርገው። ስለዚህ ማሞ ስጋ ይገዛና በገብሬ ፊት እንዲበላ ይደረጋል። ከበላ አይበላውም እና ገብሬ ባለበት ምልክት ይሰጠዋል። ገብሬ እያሳየ ተቀበለው ይላል። የማሙን ታርቀናል ማለት ነው። እንደዚህ ካልሆነ በስተቀር በጣም ያው አንበሳው ስጋውን ተቀበል ማለት በቃ ከዛው ሰላም ወረደ። አተኩራውም ከዛ በኋላ እንደዚህ ያምሎ ነበር። አንድ ቀን ምን ሆነ መስላችሁ? ቅርጫ ይገራል ገብሬ። ቅርጫ ይገባል በአንበሳው ስም ነው። የገብሬ ለብቻ ነው፣ የአንበሳው ለብቻ ነው። 2-3 ኪሎ ነው ቅርጫ የሚገባው። ቅርጫ ተገብቶ ለአንበሳው ዝም ብሎ ልፋጭ ምናምን ስጋ አድርገው ገብሬ ሲመጣ የታለ አንበሳይ ስጋ ይሁን እንዴ ምንድነው ምን አንበሳር እንዴና በቃ ይዤው እመጣለሁ። ቆይ እናስተካክላለን። እንት ከመጣ እኮ ድራሻቸውን የሚያጠፋው ይዞስ ነው የሚመጣውና ያው እንግዲህ ገብሬ እንደዚህ ነበር ማለት ነው በአንበሳው። በነገራችን ላይ አንበሳ ያው ዘውድ ጠባቂ ነው የሚባለው። ቀዳማዊ ኃይለ ሥላሴ 225ኛ ናቸው በንጉሳን። ከዛ ሲመጣ ከአፄ ምኒልክ ጀምሮ ከመጀመሪያው ማለት ነው።
ያው እዛ እሳቸው ላይ የተቋረጠው ንግስና እንትን ያው ተመልሶ ይመጣል ይባላል። እንግዲህ እሳቸው ላይ የተቋረጠው ከዛ በኋላ እንግዲህ ንጉስ የለም ማለትና ዘውድ ጠባቂ ነው። የንጉስ ስርዓት ከፈረሰ በኋላ ዘውድ ጠባቂ ቀርቷል እና ብዙ ጊዜ ጦር ሰራዊት ወታደሮች አንበሳ ምክንያቱም ህዝቡ እንትን ማድረግ ጀመረ። ንጉሱ በሌሉበት ያው እሱን እንደ ንጉስ አይተው እንትን ማድረግ ጀመረና ወታደሮቹ ደስ አላቸው እና ይገሉታል ተብሎ ብዙ ጊዜ እንትን ይባል ነበር። ይገሉታል ተብሎ በጣም ይፈሩት ነበር። ቦብ ማርሊ መጣ እዚህ ሀገር መቼ 1980 መጥቶ ነበር። ቦብ ማርሊ አጫውቻቸዋለሁ አይደል? እና አንደኛ ዋና የመጣውበት ምክንያት ከመኩሪያ ጋር ለመቀረጽ ነው። ክሊፕ ሊሰራ እኮ ነው የመጣው። ይህን የሚቀርጹ ሰዎች ገብሬን እያነጋገሩት ነበር። ልክ ቦብ ማርሊ እንደማያውቀው ነው። አንበሳው ይመጣል፣ ከእሱ ጋር የተጋፉ የተሻሹ ይቀረጽና ክሊፕ ተሰርቶ በመላው ዓለም የቦብ ማርሊ ዘፈን አለ አይደል? ስለ ንጉሱና ስለ አንበሳው ዘላይን ኦፍ ጁዳ የሚል አለ አይደል? ያው ንጉሱና አንበሳ ፎቶ እኮ ነው ያለው እነሱ እንትን ያኔ በቃ ደርግ ሊያብድ ነው። ይሄ ንጉሱን እንትን በመላው ዓለም ቦብ ማርሊ የሚታወቅ ነው። እዚህ መጥቶ እኮ ዘፈን ብለውት የለ እንዴ? ስለ አቤቱ ዘፈን ብለውት እኔ ስለ አቤቱ አልዘፍንም ስለ ንጉሱ ነው ታው ማንም ሰው እዛ አዲስ አበባ ሲሄዱ ነው እንዲህ ዘፈን የተባለው። በኋላ እነሱም ከለከሉት። ያው ሌሎችም በኋላ ታሰሩ እኮ ጓደኞቻቸው ማለት ነው በሌላ መንገድ ማለት ነው። እና ሊቀረጽ ነበር የመጣው። አንድም ለሞቱ ምክንያት የዚህ የቦብ ማርሊ ጉዳይ ነው እየተባለ ነው። ያው እንግዲህ የሞተበት ምክንያት ሌላ ነው። ስለዚህ ብዙ ጥርጣሬ አለ እኮ እንግዲህ። እኔ ግን እጄ የለበትም ልብ አድርጉ። እና ሳይቀረጽ ሄደ። ተነቃባቸው። በስልክ ልውጥ ነው የተነቃባቸው። ደህንነቶች ደርሰው በኋላ ቦብ ማርሊ ወጣ። እሱም ከሄደ እኮ ብዙ ሳይቆይ ነው የሞተው። ከዛ በተመሳሳይ ጊዜ እኮ ነው መኩሪያ እነሱ የሞቱት። እኔ ሌላ ነገር አለበት ለማለት ብዬ አይደለም። ልብ አድርጉ እናንተ። ይህ ምንድን ነው የሴራ ቲዮሪ የሚባል ነገር አለ። እንደዛም ሊሆን ይችላል ማለት ነው። እና ዞሮ ዞሮ እንግዲህ ሳይቀረጽም ቀረ። በዚህ እንትን ተባለ። በነገራችን ላይ ገብሬም ሆነ መኩሪያ እንዳልተማሩ ታውቃላችሁ። የእውነቱን ልንገራቸው አልተማሩም። ማንበብና ሁለት መጻፍ አይችሉም። ሁለቱም ማንበብና መጻፍ አይችሉም። ገብሬም አልተማረም፣ መኩሪያ አልተማረም። ትምህርት የላቸው ማለት ነው። መሰረተ ትምህርት እያለ እኮ አልገቡም ያን ጊዜ ማለት ነው። ገብሬ እንግዲህ ትምህርትም ስለሌለም አብዛኛው ከሀብታሙ ጋር ለሚሄዱ ኤርፖርት ፈረንጆች ለመነሳት ሲመጡ ብር ስንት እንደሆነ ሀብታሙ ይነግሯል። ሰውየውን አይቶ ወፈር ካለ $7 ብለው ሰበን ይጠፋበት ነገር ስንት $5 ይለዋል። በቃ ጠፍቶበት ማለት ነው። እና እነሱ ናቸው ሰበን በል ሲድስ ምናምን እያሉ እንግዲህ ዶላር ብዙ እንትን ያደርጋልና ባይማርም ፐርፎርማንሱ በጣም እንትን ነው። እና ዋናው እንግዲህ ሀብታሙ ሆነ አስተርጓሚ ማለት ነው። እንደው ስለ መኩሪያ ይህን ያልነገርኳቸዋል፣ ግን መረሳቱ አይገርማችሁ? አየር መንገዱን ያስተዋወቀ፣ ኢትዮጵያን ያስተዋወቀ፣ በአፍሪካ በምናምን ብትሄዱ እኮ ሁሉም ቦታ እኮ ተቀርጿል። ባለፈውም ጊዜ ነግሬያቸዋለሁ። ሱዳን እኮ የነጻነት ባለው ስታከብር ጀነራል አቡድ መጥቶ እዚህ አይቶ በጣም ተደንቀው በቃ እናመጣለን ለዙ ተብሎ እኮ አልመጣም። በሁሉ ሀገር ይፈልጋል፣ በሄዱበት ሀገር ማለት እዚህ ራሱ በጣም ብዙ ሊወስዱት የሚፈልጉ አሉ። አንዱ ሀብተ ስላሴ ታፈሰ ናቸው የቱሪዝም። እሳቸው በቃ እንዲህ አንበሳ እኮ ከሳ ምናምን ወስደው እሳቸው ሊጠቀሙበት ብዙዎቹ ይፈልጓታል ማለት ግን እኛ በጣም ረስተናል። እኔ ግን አንድ መጽሐፍ እያዘጋጀሁለት ነው። እዛ ላይ ታሪኩን በደንብ ታነባላችሁ። ግን ባለፈው እንዳልኳችሁ አዲስ አበባ ከንቲባ ሐውልት ሊያቆምለት አየር መንገድ ሐውልት ሊቆምለት ይገባል። ሐውልት ሊቆምለት ይገባል። መረሳት የለበትም። በጣም ትልቅ ስራ የሰራ ነው ይህ አንበሳ ማለት ነው። እና አንድ ክሊፕም ደግሞ ያስፈልጋል ብያችኋለሁ። እና ያው ለመኩሪያ በጣም ሊዘፈንለት ይገባል ማለት ነው። መጨረሻው ምን ሆነ አንበሳ ማለት መጠየቃቸው አይቀርም። እንግዲህ አንበሳ ሐምሌ 2 ቀን ነው ያረፈው 1971 ዓ.ም። የሚቀጥለው ዓመት እኔ ሙት ዓመቱን አከብራለሁ ብዬ አስቤያለሁ። በደንብ ተደርጎ ማለት ነው 40ኛ ዓመት ሙት ዓመቱን የመኩሪያ ዝና እኔ በደንብ ይነገራል ማለት ነው። እና እኔ ባህልና አዲስ አበባ ባህልና ቱሪዝም ሄጄ ነበር። እዚህ አንበሳ ማነው ብራና ሰላም ፊት ለፊት ሄጄ ነበር ማለት ከዛ እንዲያወጡ አሁን ያለው መከላከያ ስታፍ ኮሌጅ ውስጥ ነው። በቃ በመስታወት ጥርቁጭ ለጸጉሩ ትንሽ ብንብን እያለ እና ለህዝብ ቀርቦ በቃ እንዲታይና ታሪኩ እንዲነገር ነውና አዲስ አበባ ባህልና ቱሪዝም ሄጄ ነበርና ስነግራቸው አረ እንደዚህ የሚባል አንበሳ እናቀማል በቃ እንደዚህ አንበሳ አለ ያለበት ቦታ እንደዚህ ነው፣ ህዝብ የሚታይበት ቦታ አውጡት፣ ይሄ ትልቅ ታሪክ ያለው አንበሳ ነው ብዬ ተነጋግረን እነሱም እሺ ብለዋል። እና እንግዲህ ወጥቶ ማንም ያስረዳው ስለዚህ አንበሳ ይባል እኮ ሀብታሙ አለ ያሳደገው ሀብታሙ እንዳሳደገው እሱ አይደል ወላጅ ተብሎም ትምህርት ቤት ሄዶ መኩሪያ አይደል እሱ በደንብ ሊያስረዳ ይችላል። እዛ ታሪኩ ምናምን ነገር በደንብ ነገር ባህልና ቱሪዝም ይሄን ነገር ወደ ህዝብ ያቀርበው ጥሩ ነው። እና ሐምሌ 2 ቀን እየነሰረው ነበር በጣም እየነሰረው ነበርና ነስሩ እንግዲህ ነስር ነው ተብሎ እንግዲህ ያው የሆነ ነገር አደረጉት ነው እንግዲህ ያው ዘውድ ጠባቂ አይደል እሱ ያው መጨረሻ የቀረው የዘውዱ ስርዓት የመጨረሻው እሱ አይደል እየተባለ ይወራ ነበርና ያው ገብሬም ትንሽ አሞት ነበር መጣ እና በቃ 11 ሰዓት ከ10 ላይ ነው
ብድግ እያለ በቃ ስጋ ሁሉ አይበላም ምን አይበላም። በቃ መኩሪያዬ አንተን ያሳወቀኝ እኔ እኮ አልተማርኩም፣ እኔ እኮ ማንም አያውቀኝ። ከንጉሱ ጋር አገናኘኝ፣ ከአፍሪካ መሪዎች ጋር አገናኘኝ፣ ከትልልቅ ሰዎች ጋር አገናኘኝ፣ በኢትዮጵያ ያሳወቀኝ። መኩሪያዬ ሲሉት ትንሽ ብድግ ይልን እንደገና መለስ ይችላል። እንደገና ብድግ ይልና እንደገና መለስ 11 ከ10 ላይ ሲሆን በቃ ሲሄድ በቃ ገብርኤል ላይ ተኝቶ በቃ ማልቀስ። ተነስ መኩሪያ ተነስ መኩሪያ። በጣም የሚያሳዝን እውነት። ሀብታሙ ነው እንደውም ይሄን ነገረኝ። በቃ እነሱ በቤተሰቡ ተላቀሰ። በቃ ያ ሁሉ ምናምን በቃ የራሴን ባይመጣ እውነት ያን ነገር ለኢትዮጵያ ትልቅ ነገር በቃ ህዝባዊ አንበሳ ሆኖ በጣም ብዙ ነገር ያደረገ በቃ በጣም በሚያሳዝን ሁኔታ በቃ አለቀሰ ገብሬ በሀዘን በቃ ቁጭ ገብሬ በቃ ማን አለው በቃ እሱ ነው በቃ እድሜ ልኩን ጀምሮ አብሮ ነው ያሉት ስንት ዓመት ከ5 ዓመት 27 ዓመት በቃ አዘነ በቃ ፍራሽ አወረደ ተቀመጠ። በነገራችን የእድገት በብረት ድር ጥሩምባ ተነፍቶ የገብሬ የመጀመሪያ ልጅ ሞቷል ተብሎ ድንኳን ተጥሎ በቃ ሰው ወጥቶ የቀበረው በጣም ብዙ ሰው በቃ አዘነ። ክብር ዘበኛ ወታደር አለ በቃ በማርሽ ወታደራዊ እንትን የቀበሩት በማርሽ እንትን ስጋው ተቀብሮ ቆዳው ተሰርቷል። ታክሲ ደርሚ ተሰርቶ ይኸው መከላከያ ስታፍ ኮሌጅ ነው ያለው። እነሱንም አመስግኗቸው ይህን ያህል ዓመት ጠብቆ ቁጭ አድርጓል። ብዙዎቹ ማንነቱን ላያውቁ ይችላሉ። በቃ ያን አንበሳ ምንድን ነው ወደዛ ስተው ማለት ይችላል ነበር፣ ግን በክብር አቆይቷል። ለእነሱም ትልቅ ምስጋና ያስፈልጋል። እንዳልኳችሁ እንግዲህ ወደ ህዝብ አሁን እንግዲህ ከነ ዋንጫዎቹ ከነ ምናምኑ ከነ ሰርተፊኬቱ ነው ዛሉና በጣም በሚያሳዝን ሁኔታ እንግዲህ አንበሳውና ገብሬ አንበሳው ሐምሌ 2 ነው የሞተው። በ3 4 ቀን ልዩነት ሐምሌ 5 በቃ እሱም ሞተ። ገብሬም በሀዘን በቃ ያለሱ አልኖርም ብሎ ያለሱ አልኖርም ያለ አንበሳው አልኖርም በቃ ቤተሰቡ ሁሉ ተላቀሰ። ሀዘን በቃ ሊወጣለት አልቻለም። ምንም ነገር ገብሬ አይበላ አይጠጣ በቃ ሀዘን በቃ ለቅሶ በቃ መሬት አንጥፎ ቁጭ ብሎ በቃ በሀዘን ገብሬ ሞተ እና ገብሬና መኩሪያ በአንድ ጊዜ ነው ያለፉት በትክክል ልዩነቶች ማለት ነው። እና ምን ልላችሁ ፈልጌ ነው ይሄን አንበሳ ማስታወስ አለብን። ብዙ እንግዲህ ታሪኩን እኔ ያልነግራችኋለሁ አይደል። እኔ እንግዲህ በመጽሐፍ የተወሰነ ጽፋለሁ። እንግዲህ በሌላም ነገር ተሰርቶ በቃ መታወቅ አለበት እና ሐምሌ 2 ቀን በየዓመቱ የመኩሪያ ቀን ተብሎ ቢከበር ጥሩ ነው። ህዝባዊ አንበሳ ነው እና ብዙ ነገር ለኢትዮጵያ ያደረገ ኢትዮጵያን የሚያስተዋውቀ ነው እና በቢቂላ ኢትዮጵያን ያስተዋውቀዋል ብለን የምናደርገው በቃ በመላው ዓለም ብትሄዱ እኮ ያ ሁሉ ቱሪስት መጥቶ እኮ ከሱ ጋር ፎቶ ተነስቶ ስለ ኢትዮጵያ እዚህ ከመጡ በኋላ ነው ወደ አክሱም ወደ ምናምን ሄዱ የሚባል ማለት ነው። እዚህ ከመጡ በኋላ ነው ቱሪስቶቹ እንትን የሚያደርጉት ማለት ነው። እና የአንበሳ አየር መንገዱን ማስተዋወቅ አዲስ አበባ ህዝባዊ አንበሳ ነው ትልቅ ነገር ያደረግን ነው። ፕሊስ በእናታችሁ እናስታውሰው በቃ እንዘክረው። በየዓመቱ የሆነ ነገር የመኩሪያ ቀን ተብሎ በቃ ሞቅ ነው ብዙ ነገር ሊደረግ እንግዲህ ፕሮግራም ይህን ይመስላል። እንግዲህ እናንተን ከኔ ጋር የሚያገናኙት እነኚህ ካሜራማን ሞቅ ያለ ጭብጨባ አድርጉላቸው። እኔ በዚሁ ሰናበታለሁ። ሳምንት ተመልሼ እመጣለሁ። ገነነ መኩሪያ ነኝ። አሻ